ሶስተኛ ጥያቄ ደግሞ ጡልዬ በረመዳን ምን እያደረገች ነው የምታሳልፈው? እስኪ ይሄንን አብራሪልን ለተመልካቾቻችን። እንግዲህ እንዴት ናችሁ? እንዴት ናችሁ? እናቶች አባቶች እንዴት ናችሁ? እኔ እንግዲህ ጡልዬ ማነሽ ማይምን እንኳን ነው ጠበሽ እያድምነት ያመሰግናለሁ። እንግዲህ አድርገሽ ከዚህ ድረስ እናቴ ይገባታል ብለሽ አረሽኝ፣ አመሰግናለሁ። እና ጡልዬ ማናት? ጡልዬ በረመዳን ምን ገጠመኝ አለኝ ላልሽው ገጠመኝ እንግዲህ በጣም ደስ የሚል ገጠመኝ ነው። ምን ገጠመኝ መሰለሽ? እየሰራሁኝ እያለ አሱር አዛን ብሎ ሰግጄ ወደ ስራ ገባሁኝና ወደ ስራ ከገባሁ በኋላ ቆይት ብሏል ትንሽ።
ከገባሁ በኋላ እንግዲያ መጡ። እንግዲያ ይመጣሉ ምናምን አለች እና አሰሪዬ። ከዛም በኋላ ሹቢራ ብዬ ደግሞ እንግዲያ ልቀበል ወደ በር ወጣሁኝ። ወደ በር እንዲወጣሁኝ እንግዶቹ መጡ። እንግዲያችሁ ይቆያሉ አለች ሴትዮዋ ማለት ነው። ይቆያሉ ስትለኝ እሺ ብዬ እቤት ያጣጠብኩት ልብስ ነበር ያንን አላነሳሁምና እና ሰዎቹ ሲመጡ እኔም ሳላነሳ ስቀር ለምን አላነሳሽም ምናምን ብላ በረመዳን ነው ጮኸችብኝ። እኔ ረመዳን እንግዲህ ብዙ ነገር እሰራለሁ ማለት ነው። ምግብ እሰራለሁ፣ እቃ አጥባለሁ፣ ብዙ ነገር አደርጋለሁ እና ያን ልብስ ለምን አላነሳሽም ብላ ጮኸችብኝ። የስደት አስከፊነት ማለት ነው። እና የስደት አስከፊነት ከዛም በኋላ አንሺ ምናምን ብላ ስትቆጣኝ አይዶኖ በቃ እያለቀስኩኝ ነው። እና አንሺ ምናምን ብላ ስትቆጣኝ እሺ ብዬ ወደ ማንሳቱ ሄድኩኝ ማለት ነው። ወደ ማንሳቱ ሄጄ ከዛም በኋላ ክሽን አልገባሁላትም። በዛኔ ተጣላን። ለምን ክሽን አልገባሽም ብላ ተጣላን ማለት ነው። ከዛም በኋላ እኔም ተቆጥቼ ስራዬን መስራት ጀመርኩኝ። ክሽናውን ትቼላት ማለት ነው። እና መታ እንደዚህ አቅፋኝ ምናምን ስማኝ ምናምን ነው እንደገና ይቅርታ ብላ ማለት ነው። ለምን ጮክሽብኝ ስላልኳት ይቅርታ ምናምን ጥሩዬ ይቅርታ ብላ ይቅርታ ጠየቀኝልሽ መዳም እና ይሄን አጋጣሚ መቼም ማረሰው። እንደዚህ ነው አንዳንድ ጊዜ ማለት ነው። እንደዚህ አንገታችሁ ደፋ አድርጋችሁ ስትሰሩ ልክ የሆነ ይመላለሱባችኋል እንትን ማለት ነው። እና መናገርም ጥሩ ነው ብዬ አስባለሁ። ሌላው ጥልዬ ምን እያደረገች ነው የምታሳልፈው ረመዳን ነው እንግዲህ አልሐምዱሊላህ በተሰጠኝ ነገር ያው እያመሰገንኩኝ። ብዙ ነገር ይጎላል፣ ግን ቢሆንም ብዙ ነገር ይጎለኛል። ረመዳን ይቅርታ ረመዳን ብዙ ማስባቸው ነገሮች አሉ፣ ግን አይሳኩልኝም ማለት ነው። ለምን እንደው አላውቅም። እኔ ብዙ አቅዳለሁ፣ ለተለያየ ሰው ይሆናል፣ ለቤተሰብም ሊሆን ይችላል። አቅዳለሁ፣ አስባለሁ፣ ግን አይሳካልኝም ማለት ነው። ከዛ አንፃር ተስፋ ቆርጫለሁ። አንዳንድ ጊዜ የሆነ ሳይሳካልኝ ሲቀር በረመዳን የሆነ ነገር አረጋለሁ ብዬ ሳይሳካልኝ ሲቀር በቃ ትውት አደርገዋለሁ ማለት ነው። እና ያ ነገር ለኔ ትንሽ ይከብዳል ማለት ነው። ሌላው ነገር ያው ደስ ይላል ረመዳን ከስራ ወደ ጽዳት ማለቴ ከክሽና ወደ ጽዳት ከጽዳት ደግሞ ወደ ክሽና ስለሆነ እና ደስ ይላል ረመዳን ምንም አይነት ነው። በተሻለ እናቅም ደግሞ ባለን ነገር ላይ እያመሰገን ፈጣሪያችንን እንጓዝላለሁ። ማይመን አመሰግናለሁ። እሺ ጥልዬ ወይ ጥልዬ የምን ማለት ነው። በጣም ደስ የሚለው እንደዚህ አይነት አጋጣሚ የምን ማለት ነው። እንደዚህ አድርጋ ተሳማችሽ ትወድሻለሽ ማለት ነው። ጥልዬ አይደል ነው። በጣም ደስ የሚል ነው እውነት ለመናገር ማለት ነው። እስኪ ጥልዬ መኪናሽን እንዴት ነው? እየተለማመርሽ ነው? መኪናሽ እንዴት ነው? ጥሩ ነው። ጥሩ እየሄደልሽ ነው? መኪናሽ እንዴት ነው? ከስራ ጋር ከመኪና ጋር እንዴት ታስሄደዋለሽ? ማለቴ መኪና ማለት ራሱ የሆነ ስራ ነው ብዬ አስባለሁ። መኪና መንዳት ማለት በቃ ራስሽን እንትን ብለሽ የምትሰሪው ስራ ነው ብዬ አስባለሁ። እና ከስራ ጋር እንዴት ነው የሚሆነው ነገር?
እዚህ ሀገር ስለምን እንዳትመልሻለሁ በስደት ላይ እንዳለሽ ሁሉም ሰው ያውቃልና አይ ዶንት ኖ እና እስኪ ምንድነው እንዴት ነው ጥሩዬ ወይስ ደግሞ ለመሸጥ ነው የገዛሽው መኪናውን? ለምንድን ነው መኪናውን የገዛሽው ይሉሽም አሉና እንደገና ደግሞ አይዞሽም ምኞት አይከለከልም ምናምን ይላሉና እንደ መኪና እንደዚህ ከባድ ነገር አድርገውት ነው እንዴ? አይ ዶንት ኖ አላውቅም እኔ ማለት ነው። ጥሩዬ እስኪ ማለሽላቸው አንቺ መኪና ለመኪና ቦታ ያለው ሰው መግዛት ይችላል ወይስ አይችልም? እንዴት ነው እስኪ ንገረኝ። እርግጠኛ ነኝ መግዛት ይችላል ካሰቡበት ማለት ነው። መኪና ማለት ቀላል ነገር ነው፣ እንዳዛ ነገር ነው። አይደለም። ለማንኛውም እስኪ ወደ ጥሩዬ መልስ እንሄዳለን። እናቴ ከተማ ከተሚ አስብሎሻል እኮ መነቀረገሽ ወይም በሰላምሽ ነው እናቴ። እናቴ ይገንልሽ ለውጥ ማለት ወይ በላዩ ተለውጣለች እኮ እናቴ። እና መኪና ለሚገዙ ሰዎች እኔ መኪና ለሚገዙ ሰዎች ምክር አልሰጣቸውም፣ ራሳቸው አውቀው እስከገቡበት ድረስ እናቴ። በህይወቴ ሁለት ሰዎች አውቃለሁ፣ ሁለቱም መኪና ይፈልጋሉ። እና ምን አረግ መሰለሽ በዚህ ሀገር 23,000 ሪያል የሳዑዲ ብር ማለት ነው። የሳዑዲ ብር 23,000 ላኩና መኪና ለመግዛት ተስማሙ። መኪና ገዙ። ከዛም በላይ ነው ብሩ። መኪና ገዙ። መኪና እንደገዙ ምን ሆነ? መኪናው ኢትዮጵያ መስራት ጀመረ። ማሻአላ እየሰሩበት ቤተሰብም አከራይተውም እየተሰራ እያለ ልጅ ይመጣል። እናቴ ልጅ ከመጣ በኋላ ታንጌሩ ሁለት ልጅ ይመጣል። እነዛ ልጆቻቸውን ሰብስበው ለመቀመጥ ወዴት ይሄዱ? እንደገና የቤት ኪራይ መግባት ጀመሩ ማለት ነው። በስደት ላይ ወለዱ፣ ሀገር ገቡ። ኋላማ ቤቱ ምን ሆነ መሰለሽ? ቤት አይሰራበትም። መኪናው እንግዲህ እንደምታየው ነው። መኪናው ተገዝቶ እየተሰራበት እና ኋላማ 1 ሚሊዮን የተገዛ መኪና በአንድ ቀን ክስተት ገደል ግብት አለ። እነማ ገደል ግብት ሲል ምን ይቅሩን ልጆች ባሎቻቸውን ቀሩ። ቤት ቢሰሩሳ ቤት ካልፈረሰ በቀር እንደው ፈጣሪ ብሎት ካላፈረሱባቸው በቀር እናቴ አይፈርስም። ስለዚህ እናንተ ደግሞ መኪና ከማለታችሁ በፊት ቤት በሉ እናቴ። 2 ክላስ ቤቱን ትጠቅማችኋለች ኢትዮጵያ ሄዳችሁ። እውነቴን ነው የምላችሁ። ቤት ገመናችሁን ልጆቻችሁን ስብስብ አድርጋችሁ ትይዙበታላችሁ። እና እኔ የምመክረው ነገር ቤታችሁን ስሩ። መጀመሪያ ቤታችሁን ስሩና ከዛም በኋላ እንግዲህ ትደርሳላችሁ ነው የምለው እናቴ። የዛሬው መልእክት እንግዲህ ይህን ይመስላል። ሙአይመን እንግዲህ አድርገሽ ስላቀረብሽኝ ከልብ አመሰግናለሁ። ቤተሰቦችሽንም ሰላም በይልኝ እናቴ። እንግዲህ ያው ቪዲዮ ለመስራት ትንሽ አይመችም እናቴ እና አመሰግናለሁ። ሙአይመንም መነቅነቅነቅ እያደረገች ነው። ሌላ ደግሞ አላውቅም ምን እንደምታመጪው። ቤተሰቦቻችን በጣም እናመሰግናለን። ጥሩዬ እንግዲህ በዚህ እንትን ገልጸዋለች። እውነት ነው። በነገራችን ላይ አብዛኞቻችን መኪና እንላለን እና መኪና ከማለታችን በፊት ማለት ነው የሆነ እንትን
በይት ብትሉ ጥሩ ነው። እውነት ነው ገልጸዋለች ጥሩዬ ማለት ነው እንዳለችው እውነት ለመናገር በጣም ከባድ ነው። እውነት ስሜቱ ማለት ነው እንዴ መኪና ማለት ነው። እውነት እሷ ገዝታለች፣ ግን መኪና ማለት በጣም እንትን ነው ብዬ ነው ማስበው። በጣም ትከስሩበታላችሁ አይደለም። በጣም የልፋታችሁ ውጤት አታዩበትን መኪና ማለት እውነት ለመናገር እና ቤተሰብ አመሰግናለሁ። አብራችሁን ስለቆያችሁ ከልብ ነው የማመሰግነው። በዛሬ ቆይታችን እንግዲህ ጥሩዬ ጋር ያደረግነው ቆይታ አንዳንድ ነገሮች ማውጣታችሁ ብዬ አስባለሁ። በነገራችን ላይ ትንሽ ቪዲዮ እንትን ነው እና ያው ካሜራማን እኔ የለኝም። ካሜራማን እፈልጋለሁ። እኔ ጋር መስራት የሚፈልግ ካለ ማለት ነው በውስጥ እያናግረኝ ቁጥር አስቀምጣለሁ ማለት ነው። እሺ ካሜራማን ሆኖ ምናምን እኔ ጋር መስራት የሚፈልግ ኦኬ። ለማንኛውም ቤተሰቦች አመሰግናለሁ። ክበሩልኝ።